5 ብር እና 10 ብር የላኩልኝ ሰዎች አሉ። የኢትዮጵያ ሕዝብ እኔ ደስ ብሎኛል ከሚገባ በላይ ማለት ነው። እኔ እንጃ ምን ብዬ እንደምላችሁ አላቅም። አሁን ቁሜ እንደሄድኩኝ ያክል ነው የሚሰማኝ። አልሐምዱሊላህ ረብል ዓለሚን። ወላሂ ሚኪዬ 5 ብር ተጠራቅሞ ነው 10 ብር የላኩልኝ 5 ብር የላኩልኝ ሰው አለ። እኔ እንጃ እኔ ቃላት ያጥረኛል የእውነት 5 ብር እና 10 ብር የላኩልኝ ሰዎች አሉ። እኔ አላህ ይስጣችሁ፣ ያሰባችሁት ነገር ይሳካላችሁ። ወላሂ አዚም ይሄው አሁን 1,200,000 ብር ደርሶልኛል። 1,200,000 ብር የደረሰው 10 ብር 5 ብር ልካችሁልኝ እናንተ ማለት ነው። ሁለቱንም እግሬ ልታቆሙኝ ነው። አሁን የቀረችኝ 800,000 ብር ቀርታኛለች። የሀገሬ ሰዎች ያው እንትን አይዞ አሁን ነው እንደዚህ እንኩት እኮ አይዞ እና የሀገሬ ልጆች ይችን 800,000 ብር ሞልታችሁልኝ ሂጄ ደርሼ ልምጣ፣ ታክሜ ልምጣ። ቢያንስ ይቺ ነገር ናት አሁን እንደዚህ ያደረግችኝ። መቆም ያውላችሁ አልችልም፣ እየተንቀጠቀጥኩኝ ነው ያለሁት እና ድረሱልኝ። እናትም አባትም የሆናችሁኝ አመሰግናለሁኝ። እህትም የሆናችሁኝ አመሰግናለሁኝ። ይሄን ነገር ሙሉልኝና አድኑኝ። እንደዚህ ሁኛ አልቀር። ነገም እኔም ውለታ መላሽ ነኝ። ድረሱልኝ እላለሁኝ ወገኖቼ። ጠላት ተነስቶብኝ ነበረ። በእኔ ላይ እንዳልቆም እንዳልድን የሚፈልጉ ሰዎች ነበሩ። እውነታው መረጃው ግን ሲወጣ ምንም ነገር የላቸውም ማለት ነው። እና እባካችሁ ድረሱልኝ፣ አድኑኝ። አልቻልኩም። አይዞ ቁጭ ነገር ትላል። እንዴት ነው እንዳይወድቅ? ወንበር የለም እዚህ ወንበር ይችላል መሬት ላይ ቆይ ቁጭ እናቴ ሚኪ አይዞ። እሺ ጋይስ፣ በሶሻል ሚዲያ እንግዲህ የተዋጣለት 1,200,000 ብር ያክል ተዋጥቷል። ቀሪ 800,000 ብር አለ። በምትችሉት አቅም እንግዲህ ይሄንን ወንድማችንን ቆሞ ለማየት እንግዲህ ትንሽ ነው የቀረን። ሁላችሁም በምትችሉት አቅም እርዱትና እንግዲህ ይመር ማለት ነው። አልታመመም ይሉኛል ሚኪ። እንግዲህ እኮ የሚታይ ነገር ነው ሚኪ። ይታያል አይደል? እግሬ አይው ታኬታ የመተኛው ጠባሳ ሚኪ እዚህ ጠባሳለች። አዎ አንዳንድ ሰዎች አሉ ሰው እንደዚህ ሆኖ እንዴት ምቀኛ ይኖርበታልና በጣም ያሳዝናል። የተመታውበት ማለት ነው። እንግዲህ ሁላችንም ተረባርበን 800,000 ብር ነው የምትቀረው። ሁላችንም የ200 ብርም የ100 ብር ቻሌንጅ ማርገን አደረሱልኝ። እናትም አባትም ሆናችሁ አሳክሙኝ። ሰው የለኝም፣ ማንም የለኝም። በአላህ ወላሂ ማንም የለኝም። አሁን ነው በጣም የባሰውና እባካችሁ ለአንዴና ለመጨረሻ ጊዜ እንታደገው ወንድማችንን በምትችሉት ሪፖስት ሼርም አንድ እርዳታ ነው። ለሁሉም ለልበቀና አድርሱ። እስላም፣ ሙስሊም፣ ክርስቲያኑ፣ ፕሮቴስታንቱን በጠቅላላ በምትችሉት እንግዲህ ሰፖርት አድርጉት ማለት ፈልጋለሁ። እግዚአብሔር ይስጥልን። ላደረጋችሁልን ነገርም እናመሰግናለን።